አሁን ላይ በጣም ወሳኝ ከሆኑ ስራዎች መካከል አንደኛው ዳታ ኢንትሪ ነው። ዳታ ኢንትሪን ደግሞ ኤክሴልን ብቻ በመጠቀም መስራት ይቻላል ማለት ነው። ስለዚህ አሁን ዳታ ኢንትሪ ላይ ወይም ደግሞ በኤክሴል ሲሰሩ ማወቅ ያሉባችሁን ወደ 6 የሚጠጉ ወሳኝ ነገሮችን እንመለከታለን። ከመጀመራችን በፊት ግን ለቻናሉ አዲስ ነው ሰብስክራይብ፣ እንደዚሁም ይህን ቪዲዮ ላይ ከማድረግ ብትጀምሩ ቻናሉ ትደግፋላችሁ። አዳዲስ ቪዲዮም ስለቅ ቶሎ ይደርሳችኋል። አሁን ወደ ዛሬው እንሄዳለን። የመጀመሪያው ስለ ድሮፕ ዳውን በደንብ ማወቅ ይጠበቅባችኋል ማለት ነው። ለምሳሌ እዚህ ጋር ስም ዝርዝር አለ፣ እዚህ ጋር ደግሞ ዲፓርትመንት አለ። ለምሳሌ 4 ዲፓርትመንቶችን ላስገባ ፈልጌያለሁ እዚህ ጋር። ነገር ግን ታይፕ ማድረግ አልፈለኩም፣ ቀጥታ በድሮፕ ዳውን ሊስት ማስገባት ነው የፈለኩት ማለት ነው። ስለዚህ ምን እናደርጋለን? ስሙን ወይም ደግሞ ዝርዝሮቹን ለብቻ ጽፋችሁ ማስቀመጥ ይቻላል። ሌላም ቦታ ላይ ማስቀመጥ ትችላላችሁ። ካልሆነ ደግሞ ለምሳሌ እዚህ ጋር ከሆነ እንዲገባ የፈለግነው ክሊክ እናደርጋለን። በመቀጠል ከላይ ዳታ የሚል አለ፣ ዳታን ትነካላችሁ። እዚህ ጋር ዳታን ከነካችሁ በኋላ ዳታ ቫሊዴሽን ይላል እዚህ ጋር። ይህን ቀሱን ስትነኩ እንደዚህ ዘረጋላችኋል። ዳታ ቫሊዴሽን የሚለውን ትነካላችሁ። ከዛ ኤኒ ቫልዩ የሚለው ጋር ትመጡና ይህን በመንካት ሊስት የሚል አለ፣ ሊስትን ትነካላችሁ። ከዛ እዚህ ጋር እንዲገቡ የምትፈልጓቸውን ነገሮች ትዘረዝራላችሁ ማለት ነው። ይህ አሁን ስፔሊንግ እንዳትሳሳቱ ያደርጋችኋል፣ እንድትፈጥኑ ያደርጋችኋል፣ ዳታችሁም እንዳይበላሽ ይሆናል ማለት ነው። ስለዚህ መጀመሪያው ለምሳሌ አይቲ ከሆነ አይቲ ብዬ ጽፋለሁ። ሁለተኛ ላይ ፋይናንስ ካለ ለምሳሌ ፋይናንስ እንደዚህ በካፒታል በስሞል ሌተር መጻፍ ይቻላል። ኮማ ኮማ እያደረጋችሁ ነው የምጽፉት። ሴልስ፣ ኤችአር፣ ሌላም የሚቀጥለው ነገር ካለ ቀጥላለሁ። እናንተ ጋር እዚህ ጋር ጾታ ሊሆን ይችላል፣ የተለያየ ነገር በኮማ እየለያችሁ ታስገባላችሁ። ሌላ ቦታ ጽፋችሁ ካስቀመጣችሁ ደግሞ ይሄን ቀስት በመንካት ማምጣት ይቻላል። ስለዚህ አሁን እዚህ ጋር ኦኬ ልበለው። ይዋት እዚህ ጋር ድሮፕ ዳውን ሊስት ገብታለች። ይሄን ብትነኩ የጻፍናቸው ነገሮች እንዳለ ይመጡልናል ማለት ነው። ሁሉም ላይ እንዲገባ ደግሞ እዚህ ጋር ጫፉ ላይ ይዘን እንጎትተዋለን እስከ መጨረሻው። እስከዚህ ነው የምንፈልገው። ከዛ አቤል ተስፋዬ ለምሳሌ እዚህ ጋር ሴልስ ከሆነ ሴልስ እንደዚህ ያደረግን በቀላሉ ማስገባት ይቻላል። ይሄ እንዳትሳሳቱ ያደርጋችኋል። እንደዚሁም ደግሞ ጊዜ ለመቆጠብም ይረዳችኋል ማለት ነው። እዚህ ጋር ደግሞ ለምሳሌ የተወለዱበት ሊሆን ይችላል ወይም ስራ የጀመሩበት ወር እናስገባ። ለምሳሌ መንዝል በለውና ከፈለጋችሁ አሁን ወራቶቹን ሌላ ቦታ መጻፍ ይቻላል። ወደዚህ ጠጋ እናድርገውና እዚህ አካባቢ ጃንዋሪ ብዬ ልጀምር ወይም ጃን ብለን ልንጽፍ እንችላለን። ሙሉን እንደዚህ ጃንዋሪ ያልኩት ሌሎቹን እንዲሰራ እንደዚህ እናስቀጥለዋለን። እስከ ዲሴምበር ተጽፏል እዚህ ጋር። ከዛ እዚህ ጋር ድሮፕ ዳውን ሊስቱን እናስገባለን ማለት ነው። ክሊክ ዳታ እዚህ ጋር መተን ዳታ ቫሊዴሽን ኤኒ ቫልዩ ሳይሆን ሊስት። አሁን አንጽፍም፣ እዚህ ጋር ተጽፎ የተቀመጠ ስላለን ይሄን ነካና አጠቃላይ እንደዚህ እንመርጠዋለን። እስከዚህ ይሄን መንካት መልሰን ኦኬ ስንለው ድሮፕ ዳውን ሊስቱ እዚህ ጋር ይገባል። የሌሎችን እንዲሰራ ሁለቴ ክሊክ ማድረግ ወይም መጎተት እንችላለን። ከዛ ይሄንን ከፈለጋችሁ ሃይድ ማድረግ ትችላላችሁ። ከዚህ ጋር እንዲደበቅ ማለት ነው፣ ፊት ለፊት እንዳይታይ ሃይድ ብታደርጉት ይደበቃል። አሁን እዚህ ጋር እንምጣና የአቤል ተስፋዬ ለምሳሌ አፕሪል ከሆነ አፕሪል እንደዚህ ያደረገን በቀላሉ እንድናስገባ ያደርገናል። አካውንት ነምበር የመሳሰሉትን ነገሮች ደግሞ ስጽፉ ለምሳሌ እዚህ ጋር አካውንት ነምበር ቢኖር አሁን የንግድ ባንክ ነው ብላችሁ ታስቡት 13 ዲጂት ከሆነ ተሳስታችሁ ከዛ በላይ ከጻፋችሁ እንዲያስቆማችሁ ማድረግ ይቻላል። ክሊክ ዳታ ቫሊዴሽን ኤኒ ቫልዩ ሳይሆን እዚህ ጋር ለምሳሌ ቴክስት ሌንግዝ የሚል አለ። ይሄን ትነካላችሁ። የሚፈቀደው ለምሳሌ 13 ዲጂት ከሆነ ይሄን ቢቲዩን የሚለውን እንተውና ኢኳል ቱ እንበለው። ቀጥታ 13 መሆን አለበት። 13 ኦኬ እንበለው። ወርታችሁ ሁሉም ላይ እንዲሰራ ደብል ክሊክ ማድረግ ወይም መጎተት ይቻላል። አሁን እዚህ ጋር ቁጥር እየመዘገብኩኝ እንደዚህ የተወሰነ ዲጂት ብጽፍ አይመዘግብም፣ ያስቆመኛል። የሚቻለው 13 ዲጂት ብቻ ነው ማለት ነው። አካውንት የመሳሰለውን ነገር ስጽፉ እንዳትሳሳቱ ያግዛችኋል። ከ13 ዲጂት በላይም ከሆነ አይቀበልም፣ ከዛም በታች ከሆነ አይቀበልም። መሀል ላይ ማድረግ ትችላላችሁ። ስለዚህ ዳታ ኢንትሪ ላይ የምሰሩ ከሆነ ዳታ ቫሊዴሽንን በደንብ ማወቅ ይኖርባችኋል። ሌላው ደግሞ ስሞችን የመሳሰሉ ነገሮችን ስፕሊት ማድረግ ወይም መለያየት መቻል አለባችሁ። ለምሳሌ እንደዚህ አንድ ላይ ተጽፎ ይመጡላችኋል። አሁን አብርሃም ሊንከን ይላል። ፈርስት ኔሙ እዚህ ጋር ተፈልጓል። ላስት ኔሙ ደግሞ እዚህ ጋር። ብዙ አይነት መንገዶች አሉ ይህን የምታደርጉበት። አንደኛ ለምሳሌ የመጀመሪያውን እንጻፈው ወይም ታይፕ እናድርገው አብርሃም። ከዛ እዚህ ጋር ከስር ትመጡና ክሊክ ታደርጋላችሁ። በመቀጠል ከላይ አሁንም ዳታ ፍላሽ ፊልም ይላል። ይህን ስነኩ ሌላውን በሰከንዶች ውስጥ እንደምታዩት ይሞላላችኋል። እዚህ ጋር የምንምጣና ሊንኮለን ብለው ለምሳሌ ክሊክ ከስር እዚህ ጋር መተን አሁንም ፍላሽ ፊል የሁሉንም እንደዚህ አስገባለን። እንደ አማራጭ ደግሞ ምን ማድረግ ትችላላችሁ? ለምሳሌ የመጀመሪያውን አስገብተናል።
ይሄን መንካት ካልፈለጋችሁ በሾርት ከት ኮንትሮል ኢን ከኪቦርድ ላይ መንካት ትችላላችሁ። ኮንትሮል እና ኢን ስትነኩ በአንዴ ይሰራላችኋል። ይህንንም ጽፋችሁ ኮንትሮል ኢ ስትሉ በአንዴ ይሞላላችኋል ማለት ነው። ከዚህ በተጨማሪም ደግሞ ለምሳሌ ይህንን ላጥፋውና እንደዚህ የተጠባበቀ ስም ወይም አንድ ላይ ያለ ካላችሁ ለብቻ ለማድረግ አሁን የተለየው በምንድን ነው? መሀል ላይ ጋፕ ወይም ስፔስ ብቻ ነው ያለው፣ ኮማ ምናምን የለውም። ስለዚህ ምን እናደርጋለን? እንመርጠዋለን። ይህን መጀመሪያ አጠቃላይ በሾርት ከትም መምረጥ ትችላላችሁ። ከዛ ከላይ እዚህ ጋር ትመጡና ዳታ፣ በመቀጠል ቴክስት ቱ ኮለመን ይላል። ይሄን ትነካላችሁ። እዚህ ከመጣላችሁ በኋላ ኔክስት ነው የምትሉት። ይሄ የተለየው በምንድን ነው? በስፔስ ስለሆነ እዚህ ጋር ስፔስ ይላል። ይወታውን ሁለት ቦታ ተከፈለ። ፊኒሽ ብትሉት አሁን በአንዴ ሁለት ቦታ ይከፍልላችኋል። ዲሌት የሚደረግ ነገር አይኖርም። እዚህ ጋር ፈርስት ኔም አለ፣ እዚህ ጋር ደግሞ ላስት ኔም አለ። ይሄን ከዛ ኤዲት ማድረግ ብቻ ነው ማለት ነው። ስለዚህ ይሄን ፈርስት ኔም እንለዋለን። ይሄን ደግሞ ላስት ኔም ማለት ይቻላል። ስለዚህ የተለያዩ መንገዶችን በመጠቀም እንደዚህ መበተን ወይም ሁለት ማድረግ ትችላላችሁ። ሌላው ደግሞ ኮንዲሽናል ፎርማቲንግንም ማወቅ ይኖርብናል ማለት ነው። ዳታ ኢንትሪ ላይ የምንሰራ ከሆነ ለምሳሌ ስቶክ ላይ እዚህ ጋር ከ5 በታች ሲኖረን ቀይ እንዲያደርግ ከፈለግን ወይም እንዲያስጠነቅቀን በቀላሉ ማድረግ ይቻላል። ለምሳሌ ዳታ እንዳለ እንምረጠው እስከታች ያለው። ከዛ በኋላ ሆም ጋር እንሄዳለን። በመቀጠል ኮንዲሽናል ፎርማቲንግ ሃይላይት ሴል ሩል እዚህ ጋር አለ። ግሬተር ዛን ሌዛን እያለ ይቀጥለኛ። አሁን ሌዛን የፈለግነው ስለዚህ ምንድን ነው የፈለግኩት? ለምሳሌ ከ5 በታች ሲሆን በቀይ አሳየኝ ይለዋለሁ። ከለሩን እዚህ ጋር መታችሁ መምረጥ ትችላላችሁ። ለምሳሌ ላይት ሬድ ፊል ይላል። ኦኬ ብንለው ቀይ ይሆናል ማለት ነው። ስለዚህ እናንተ ቀይ የሸጣችሁ ለምሳሌ ይሄ ካልኩሌሽን ተሰርቶ እየቀነሰ እየተደመረ የሚመጣ ሊሆን ይችላል። ለምሳሌ ይሄኛው 2 ቢሆንና ኢንተር ብንል ቀይ ያበራል፣ እንዳለቀ ይገባናል። ከዛ እንገዛለን ማለት ነው። ደግሞ ስቶካችን ላይ እናስገባለን። በተጨማሪም ግን ለምሳሌ ሃይላይት ሳይሆን ጽሁፏን ብቻ ደግሞ ቀይ እንዲያደርጋትም ከፈለጋችሁ ትመርጡትና ኮንዲሽናል ፎርማቲንግ ሃይላይት ሴል ሩል ሌዛን ቀይ ነው። ነገር ግን የፈለግነው ምንድነው? እዚህ ጋር እንምጣና ከስተም ፎርማት የሚል አለ። ከዛ አሁን ፎንቱን ነው መቀየር የፈለኩት። ፎንት ከለሩን ክሊክ አድርጋለሁ። እዚህ ላይ አውቶማቲክ ይላል። ይሄን ቀይ እናድርገው። ለምሳሌ ቴክስቱ ራሱ ነው ቀይ የሚሆነው ማለት ነው። ኦኬ ብንለው ቴክስቶቹ እንደምታዩት ቀይ ናቸው። ላፕቶፕ ለምሳሌ ተሸጦ አልቆ 2 ቢቀርና ኢንተር ብንል ወዲያው ቀይ ውስጥ ይገባል ወይም ማስጠንቀቂያ ይሰጠናል ማለት ነው። እዚህ ጋር ደግሞ ለምሳሌ ኦኬ የሆኑትን አረንጓዴ እንዲያደርግልን ከፈለግን እዚህ ጋር እንምረጠውና እንደዚህ ኮንዲሽናል ፎርማቲንግ ከዛ በኋላ እዚህ ጋር መተን ሃይላይት ሴል ሩል ከዛ እዚህ ጋር እንምጣና ኢኳል ቱ ልበለው። ምን የሆኑትን የፈለግኩት አሁን ኦኬ ብለው የተጻፉትን ማለት ነው። ስለዚህ ኦኬ ብዬ ጽፋለሁ። ኦኬ ከሆነ ቀይ ሳይሆን ምንድነው መሆን ያለበት? ግሪን ብዬ ካሰብኩኝ ግሪን። ኦኬ ብለውን እንደምታዩቸው አረንጓዴ ይሆናሉ። ሎሎ ደግሞ የሚሉትን በቀይ ማድረግ እንችላለን። እንደዚህ እንመርጠውና እንደዚህ ኢኳል ቱ ልበለው። ምን ተብሎ የተጻፈውን ሎ ተብሎ የተጻፈውን እንዳለ ምን አድርገው ቀይ አድርገው ቀይ አድርገዋል በዲፎልቱ። ኦኬ እንላለን። ስለዚህ በዚህ መልክ ይሆናል ማለት ነው። እዚህ ጋር ግን እንደምታዩት ዝም ብዬ ራንደም የሆነ ቁጥር ስላስገባው 2 ሲቀራውን ኦኬ መሆን የለበትም። ማስጠንቀቂያ ስለሆነ ሎ ማለት አለበት። በፎርሙላ መስራት ከፈለጋችሁ እኩል ይሆናል ኢፍ መጠቀም ይቻላል። ኢፍ ስለ ኢፍ ከዚህ በፊት ቪዲዮ ሰርችላችኋለሁ። ቅንፍ ትነኩና እዚህ ጋር ያለው ቁጥር ግሬተር ዛን ከሆነ ወይም እኩል ከሆነ ከስንት ከአምስት ከበለጠና እኩል ከሆነ ምን ይሁን? ኦኬ ይሁን። ስለዚህ ኦኬ ብዬ ጽፋለሁ። ደብል ኮቴሽን እንዘጋለን፣ ኮማ። ከዛ በታች ከሆነስ ምን ይሁን? ሎ ነው። ስለዚህ ሎ ብዬ ጽፋለሁ ማለት ነው። እንደዚህ ሎ። ደብል ኮቴሽኑን ዘግተን ቅንፍ እንዘጋለን። አሁን ሁለቱ ዳታዎች አሁን የተያያዙ ሆነዋል። ኢንተር ብንል ሁለታውን ሎ ነው። ይሄን ደብል ክሊክ እናድርግና እንትን ቼክ እናድርገው። ሎ ኦኬ ነው ይሄኛው። ለምሳሌ እዚህ ጋር ላፕቶፕ አሁን 9 ቢኖረን ኢንተር ብንል ይሄኛው ወደ ኦኬ ይቀየራል ማለት ነው። ስለዚህ እንደዚህ ያደርጋችሁ ፎርማት ማድረግ ይቻላል በኮንዲሽናል ፎርማቲንግ። ሌላው ማወቅ ያለብን ደግሞ ለዳታ ኢንትሪ ቴብል አጠቃቀምን ማወቅ ይኖርብናል። እዚህ ጋር የምታዩት አለ። ለምሳሌ ቀጥታ ወደ ቴብል ለመቀየር ክሊክ አድርጋችሁ ኮንትሮል ቲ መንካት ይቻላል። ወይም ከላይ ኢንሰርት የሚል አለላችሁ ቴብል ትሉታላችሁ። ከዛ በኋላ ማይ ቴብል ሃስ ሄደር ትሉታላችሁ። ከላይ ራንክ፣ ቶፕ ካምፓኒ እነዚህ የሚሉት ነገሮች እንዳለ ሄደር ስለሆኑ ኦኬ ስትሉት በሰከንዶች ውስጥ ቴብል ሰራችሁ። ከዛ ከስር ድምር ደግሞ እንዲቀመጥ ከፈለጋችሁ ቴብል ዲዛይን እዚህ ጋር አለ። ቶታል ሮ ብትሉት ድምሩ ከስር ወዲያው ይቀመጥላችኋል።
የፈለጋችሁት ደግሞ ድምር ካልሆነ ለምሳሌ አቨሬጅ ከሆነ እዚህ ጋር እየመጣችሁም ልትቀይሩ ትችላላችሁ። ይሄን ነክታችሁ ለምሳሌ አቨሬጅ ብትሉት አቨሬጅ ይመጣላችኋል። ማክሲመሙን ከፈለጋችሁ ማክሲመም እያላችሁ በሰከንዶች ውስጥ የምትፈልጉትን መረጃ ማየት ትችላላችሁ። ቴብሉንም ዲዛይኑን መቀየር ካስፈለገ ቴብል ዲዛይን ጋር መጣችሁ የተለያዩ ዲዛይኖችን መጠቀም ይቻላል። ሌላው ለዳታ ኢንትሪ የሚጠቅመን ደግሞ ፍሪዝ ማድረግ ነው። ለምሳሌ ወደዚህ ላምጣችሁና ይሄ መጀመሪያው ነው ከላይ ያለው ቦልድ እናድርገው እንደዚህ በደንብ እንዲለይልን። አሁን እየመዘገባችሁ ብትሄዱ ወርታች ስክሮል ስታደርጉ ይሄ ላኛው እየጠፋባችሁ ነው የሚለው፣ ነገር ግን እዚሁ መቆም አለበት፣ መንቀሳቀስ የለበትም ዳታ ለመመዝገብ እንዲያግዛችሁ ማለት ነው። ስለዚህ ምን ታደርጋላችሁ? ከላይ ቪው የሚል አለ፣ በመቀጠል እዚህ ጋር ፍሪዝ የሚል አለ። ከዛ ፍሪዝ ስቶፕ ፕሮ ትሉታላችሁ። በሾርት ከትም ፍሪዝ ማድረግ ይቻላል። ይሄን ብንነካው አሁን ፍሪዝ ሆኗል። ይሄ አይንቀሳቀስም። እኛ እየመዘገብን ብቻ መሄድ ነው የሚጠበቅብን። እየመዘገብን እንዲከፍ ስናደርግም ይሄ ይቀጥላል። ይሄ ግን አይንቀሳቀስም ማለት ነው። ሌላው ደግሞ ፎርሙላዎችን ማወቅ ይኖርብናል። በተለይ ቤዚክ የሚባሉ ፎርሙላዎችን ለምሳሌ እዚህ ጋር ጠቅላላ ሽያጭ ፈልጌ ያለው፣ ስለዚህ ድምር ነው የማስቀምጠው ማለት ነው። ይህን አጠቃላይ እንደምራለን፣ እኩል ይሆናል ሰም ቅንፍ እንከፍታለን። የምንደምረው ይህን ስለሆነ እንጎትታለን ወርታችሁ። ብዙ ከሆነ ግን መጎተት አይጠበቅባችሁም። ክሊክ ታደረጉና ኮንትሮል ሺፍት ዳውን አሮ ወይም ወርታች ያለውን ቀስት ስትነኩ በአንድ ይመርጥላችኋል። ቅንፍ ትዘጉና ኢንተር ስትሉ ድምር አገኛችሁ ማለት ነው። ስለዚህ መደመር መቻል ይጠበቅባችኋል። አማካይ ደግሞ ወይም አቨሬጅ መፈለግ እኩል ይሆናል አቨሬጅ እዚህ ጋር ይመጣላችኋል። ክሊክ ቁጥሮቹ አሁንም ከዚህ ጀምረው ኮንትሮል ሺፍት ዳውን አሮ ወይም ወርታች ያለውን ቀስት ከዛ ቅንፍ ነክተን ኢንተር ስንል አቨሬጅ ይመጣል። ከነጥብ በኋላ ደግሞ እንደዚህ ቁጥር መብዛት የለበትም። ስለዚህ እዚህ ጋር መታችሁ ዴሲማል ፖይንቱን ቀነስ ማድረግ ትችላላችሁ። ከነጥብ በኋላ ሁለት ቁጥሮችን ብቻ ማድረግም ይቻላል። ምናልባት ሾርት ከቱን ከፈለጋችሁት ኮንትሮል ሺፍት ዳውን አሮ ማለት ይሄ ወርታች ያለውን እንዳለ እንዲመርጥልን። ሌላው ደግሞ የሽያጭ ቀናት ብዛት ይላል። አሁን እዚህ ጋር ቀኖቹ አሉ። ስንት ቀን እንደሸጥን መቁጠር ከፈለጋችሁ እኩል ይሆናል ካውንት ትላላችሁ። ከዛ እዚህ ላይ ክሊክ ነምበሩ ወይም ቁጥሩ ከዚህ ጀምሮ ነው ያለው ወርታችን እንደዚህ ቅንፍ መዝጋት ኢንተር ወይም ካውንት አደረግን 15 የሽያጭ ቀናቶች ነበሩ ማለት ነው። ከፍተኛ ሽያጭ ከፈለጋችሁ ደግሞ ኢዝኳልቱ ማክሲመም ብላችሁ ጽፋላችሁ። ከዛ ቅንፍ መንካት ወይም እዚህ ላይ ክሊክ ከዛ ከዚህ ውስጥ ነው ኮንትሮል ሺፍት ዳውን አሮ ወርታች መምረጥ ቅንፍ መዝጋት ኢንተር ስንል መልሱ ይመጣል። ዝቅተኛው ሽያጭ ደግሞ ኢዝኳልቱ ሚኒመም ቅንፍ መንካት ቁጥሮቻችን እነዚህ ናቸው። ቅንፋችን ዘግተን ኢንተር ስንል ትንሹን ሽያጭ አገኘ ነው ማለት ነው። ስለዚህ እነዚህ አሁን መሰረታዊ የሚባሉ ፎርሙላና ፈንክሽኖች ናቸው። እነዚህና ሌሎቹን ማወቅ ይጠበቅባቸዋል ማለት ነው። ስለዚህ ለዛሬ ያስኩላችሁ ቪዲዮ ይህን ይመስል ነበር። ቪዲዮ ከተመቻችሁና በቀጣይ እንዲህ አይነት ቪዲዮዎችን ሰራላችሁ ከፈለጋችሁ ቪዲዮ ላይክ ማድረግ፣ እንደዚሁም ኮመንት ላይ የተለያዩ አስተያየቶችን በመጻፍ አሳውቁኝ። ከላይ ኢንስክሪፕሽን ላይ ያሉትን ቪዲዮዎች እንታዩ ጋበዝኳችሁ። አመሰግናለሁ በጣም ቻው።